ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። በሻሻ ዩቲዩብ ዛሬም አዳዲስ ነገርና የሰዎች ጥያቄ ሆኖ የቀረውን እጂ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያረጋችሁኝ አባራታቱኝ ማለት ነው። ከስክሪኑ አሳያችኋለሁ በግልጽ። አንድ እህቴ ዛሬም ጥያቄ ጠየቀችኝ። ቪዲዮ ድምጽ የሌለው ቪዲዮ ፎቶቹን ለምሳሌ መስሙር ሊበል እኔ መስሙር መዘመር ፈልጋለሁ በራሴ ድምጽ በራሴ ሁቀት ብለኛለች። ፎቶቹን እንዴት ነው ወደ ቪዲዮ ቀይሬ ድምጽ የሌለው ቪዲዮ ሰርቼ ያ ቪዲዮ ስዕሉ እየቀያየረ እኔ ደግሞ እማወራው በድምጤ ብላ ጠይቀኛለች። እንግዲህ መፍትሄ እጂ መጥቻለሁ ማለት ነው። ይሄ በጣም ለሁላችሁም ጥቅም የሆነው ነገር ስለሆነ ለሁላችሁም ጥያቄ ይሆን ይችላል። ብዙ ልጆች ይሄ መስራት ፍላጎት አላቸው ግን ነገር ግን እንዴት አድርገው እንደሚሰሩት በጣም ከብዶ ነበር። እንግዲህ መፍትሄውን እጂ መጥቻለሁ። በሻሻ ዩቲዩብ ላይክ ሼር እያረጋችሁኝ አባራታቱኝ ማለት ነው። ለመጀመሪያ ወደ ቪዲዮ ሳንገባ በፊት ፕሌይ ስቶር ውስጥ ገብተን 3 ወይም 4 አፕሊኬሽን እናወርዳለን። የአፕሊኬሽኑ ስማቸው ታምፕሌቱ ላይ ያስቀምጣለሁ ማለት ነው። ከነስዕሉ ማለት ነው። በመጀመሪያ ማውረድ የምንችለው ኤክስ ሪኮርደር እንግዲህ ድምጣችን እኔ ራሱ አሁን በዚህ ነው ድምጤ እየቀዳው ያለው በኤክስ ሪኮርደር ነው ማለት ነው። ይሄ አፕሊኬሽን ለሁላችሁም ብዙ ነገሮች መቅዳት ትችላላችሁ። ከተለያየ ነገሮች ቪዲዮ አንድ ላይ አምጥታችሁ ማቀናበር ትችላላችሁ። ድምጽ የሌለው ድምጽ ያለውን በራሳችሁ ያወላችሁ ስዕሉ ወደ ቪዲዮ ቀይራችሁ ማርክ ትችላላችሁ ማለት ነው። አንደኛው ኤክስ ሪኮርደር ታወርዳላችሁ። ሁለተኛ ቪዲዮ ማርክ ቪዲዮ ስዕሎቹን ወደ ቪዲዮ ይቀይራል ማለት ነው። ሶስተኛ ፒክ ስታር ደግሞ የሰራችሁበት ቪዲዮ እቆርጣለሁ አስተካክላለሁ እዚህ ጋር መቆረጥ ያለበት የቲክቶኩ እንትኑ ይታያል። ቪዲዮን አስተካክዬ መስራት አለብኝ። ፖስት ሳታረጉ በፊት ቪዲዮ ከሰራችሁ በኋላ በዚህ ትቆርጣላችሁ ማለት ነው። በመጀመሪያ ግን እነዚህ ሶስቱም ያስፈልጋል። አሁን እኔ እነዚህ ሶስቱን ተጠቅሜ እንዴት አርጌ ቪዲዮ እንደሚሰራው ወደ ቲክቶክ ምጄ የምፈልግበት ቦታ ድምጽ ያለው ድምጽ የሌለው ያው ነው። ስለዚህ ዛሬ የሚሰራው ግን ድምጽ የሌለውንም ያለውንም እንዴት ነው በራሳችን ራሱ በቪዲዮ ገብተን እንደነው የምሰራው ከስክሪኑ ብላችሁ ብዙ ልጆች ትጠይቁኛላችሁ ማለት ነው። እንግዲህ ከኔ አብረው ቆዩ። ይሄ ለማረግ በፊት ስዕሎቹን አንድ ዘማሪት ለምሳሌ ስዕሉን የማርያም የገብርኤል ብዙ ስዕሎችን ለመስሙር ይሆናል ብላ የምታስቡ ስዕሎቹን ታዘጋጃለች። ወደ ስራ ወይ ወደ ቪዲዮ ለመስራት ሳትገባ በፊት ማለት ነው። ስዕሎቹን ጋለሪ ውስጥ ታስቀምጣለች ማለት ነው። ስዕሎቹን ጋለሪ ውስጥ አሁን እኔ ስዕሎቹን ጋለሪ ውስጥ አስቀምጫለሁ ማለት ነው። 3 ስዕል ብቻ ነው አስቀመጥኩት። 1 2 3 እነዚህ ስዕሎቹን ወደ ቪዲዮ መቀየር ይችላል። ነገር ግን እኔ አሁን እንዴት እንደማወራው እናንተ ይሄን ወደ ቪዲዮ ይቀይራችሁ እሱ እየመጣው እየሄደው በድምጣቸው ገብታችሁ መዘመር ወይ መስራት ትችላላችሁ ማለት ነው። ይሄ ደግሞ ከስክሪኑ የሚቀዳው አፕሊኬሽን ደግሞ ኤክስ ሪኮርደር በጣም ያስፈልጋል ማለት ነው። እኔ ራሱ አሁን በዚህ ነው እየሰራው ያለው ማለት ነው። አሁን ቀጥታ እነዚህን አወረድኩት። እነዚህን ስዕሎቹን አዘጋጅቻለሁ። ነገር ግን ይሄን ወደ ቪዲዮ እንዴት ነው የሚቀይረው በየትኛው አፕሊኬሽን ነው የሚል ደግሞ ይሄ ቪዲዮ ማርክ ላይ ትገባላችሁና አሁን እኔ በፊት የሰራው ቪዲዮዎች ናቸው። አሁን እዚህ ጋር ኒው ፕሮጀክት የምትሉን ትነካላችሁና ወደ ጋለሪ ይወስዳችኋል ማለት ነው። ይሄ ስነኩ ወደ ጋለሪ ትገባላችሁ።
ወደ ጋለሪ ከገባችሁ ያ ሶስቱ ስዕሎቹን አምጥቻለሁ ሶስቱንም ነክቻለሁ ማለት ነው ሶስቱም ከነካችሁ በኋላ ከታች ኔክስት አለች ኔክስት ሲነኩ ወደዚህ ትመጣላችሁ ማለት ነው ወደዚህ ትመጣላችሁ ሶስት ቪዲዮ አዘጋጀሁት ሶስት ቪዲዮ ነክቼ ኔክስት አልኩትና ወደዚህ መጣሁት እሺ አሁን ይሄ ወደ ቪዲዮ ተቀይሯል ማለት ነው የቅድሙ ስዕሉ እስኪናለን ቪዲዮ እንከፍት ይሄው ከታች እየሄደው ወደ ቪዲዮ ተቀይሯል ማለት ነው ይሄው እዚህ ጋር እየቀየረው ግን ድምጥ የሌለው ቪዲዮ ነው በራሴ ድምጥ እየዘመርኩ ስዕሉ እየተቀየረው እኔ ወደ ቪዲዮ መስራት እፈልጋለሁ ብላ ስለጠየቀችኝ ለዚህ መፍትሄ ይሆናል ብዬ ነው ያመጣሁት ደግሞ መፍትሄ ይሆናል 100% ማለት ይሄ እንዴት ነው ሴፍ የምናደርገው የሚል ደግሞ ይሄን ትነካላችሁና ከዛ ሴፍ ታረጋላችሁ ይሄው ከላይ ወደ ጋለሪ እየሄደ ነው አጣ በኤክስ አጥፉ ይሄው ወደ ጋለሪ ተቀይሯል ማለት ነው አሁን እዚህ ጋር ምንም ማድረግ አልችልም አሁን ቀጥታ ስልኬ ከታች ነክቼ እወጣለሁ ከዚህ ወደ ጋለሪ ነው የሚሄደው ማለት ነው ወደ ጋለሪ ሂጄ እፈልጋለሁ ይሄው እዚህ ጋር ድምጽ የሌለው ቪዲዮ ቀርጫለሁ ይሄ ስትሪትመንት ያሪ ላይ መጠቀም ትችላላችሁ ማለት ነው ይሄን ራሱ በረጅም አርግታችሁ ወይን አንድ ሁለት ይሄን ቪዲዮ እንዴት ስትሪትመንት ያሪ ላይ እንዴት እንደምታረጉት ደግሞ ከዚህ ቀጥሎ ሰርቻለሁ ማለት ነው ከዚህ በፊት ሰርቻለሁ አሁን የሚሰራው ቪዲዮ ቀጥሎ ከታች ሰርቻለሁ እንዴት እንደምታረጉ እሱም ገብታችሁ ላይክ ሼር ኮሜንት አርጉና አበረታቱኝ አሁን ይሄን እከፍታለሁ ይሄው እየቆጠረው ነው ነገር ግን ድምጽ የለም እኔ በራሴ ያወራሁት እንደዚህ ስለ ርዕሱ ወይን ስለ መዝሙር መዘመር ይችላል ለምሳሌ እንደዚህ ከፍቼ ነይ እናቴ ማረሜ ነይ ድንግሌ ማረሜ ብዬ የፈለኩት መዝሙር መዘመር ይችላል ማለት ነው ከዘመራችሁ መዝሙሩን ዘምራችሁ ከጨረሳችሁ በኋላ እነዚህ እዚህ ጋር ጥቁር አለ በዚህ ጋር እንደዚህ አለ ይሄ ነገር አላስተካከለም ነገር ግን ፖስት ሳታረጉ በፊት ዘምራችሁ ሲጨርሹ ትቆርጣላችሁ ማለት ነው እንዲያምር ነው ቪዲዮ እንዲያምር ትቆርጣላችሁ እንዴት ነው የምንቆርጠው የምትሉት ደግሞ እድም ያሳያችሁ ቪዲዮ አፕሊኬሽን ይሄ ይቆርጣል ማለት ነው ይሄ ላይ አሁን ይሄ ላይ ይገባለሁ ይሄ ላይ ስትገቡ እንደዚህ ይመጣችኋል እናንተ እዚህ ጋር ፕላስ ምልክቱን ትነኩና ቅድም የሰራችሁበት ፎቶ አለ ቪዲዮ የሚለው ላይ ታረጉና ይታያል ጋለሪ ላይ ማለት ነው እዚህ ጋር ቦታ ሲነኩ ይታያል ማለት ነው ይሄው መቶልኛል ማለት ነው ቅድም የሰራሁት መቶልኛል ቪዲዮ ጋለሪ ውስጥ ያለው ኦል ቪዲዮ ላል አሁን ኦል ቪዲዮ ሲነካ ጋለሪ ውስጥ ያለው ቪዲዮ ድምጽ የሌለው ቪዲዮ የሰራሁት ግን ይሄ ነው ሌሎቹ ድምጽ ያለው ናቸው እናንተ ድምጽ ያለውንም ትቆርጣላችሁ የፈለጋችሁበት ቪዲዮ ትቆርጣላችሁ በዚህ አፕሊኬሽን አሁን ይሄንን አካሉ ቅድም የሰራሁት ይሄ ነው አሁን ይሄንን ይቆርጣለሁ ካልኩት አሁን ቪዲዮን ድምጽ የሌለው ቪዲዮን ያለው ቪዲዮን ቢሆንም አምጥቻለሁ ይሄንን አካሉ ከዛ እቺኛ ወደዚህ ላርግና ላስተካክልና ይሄ ማዘንቱ ውስጥ ማለት ነው የት ቦታ እንደምትቆርጡት ከዛ ራይት ታረጋላችሁ ከዛ ሴቭ ታረጋላችሁ እሱ ሴቭ እስከሚሆን ድረስ ወደ ሌላ አፕሊኬሽን በስልካችሁ ወደ ሌላ ከስክሪኑ ማንካት ለባችሁ ምን ይላል please do not switch to another apps or look screen please ሌላ ቦታ ሄደሹ አትከተይ ይሄ ቪዲዮ ጋለሪ ውስጥ እስከሚገባ ድረስ በመሃል ስልካችሁን አክታችሁ ከሆነ እንደገና እንደገና ሴቭ ታረጋላችሁ እንደገና ትቆርጣላችሁ ማለት ነው ስለዚህ እሱ ሴቭ እስከሚሆን ድረስ ተጠብቃላችሁ አሁን አጭር ቪዲዮ ስለሆነ ነው እንጂ ረጅም ቪዲዮ ከሆነ ቢያስ 30 ደቂቃ ምናምን ይወስዳል ማለት ነው እኔ ረጃጅም ቪዲዮ ሲቆርጥ ጊዜ ማለት ነው እና አሁን ተቆርጧል ማለት ነው ይሄ ቪዲዮ እንደዚህ አይደለም አሁን ተቆርጧል የተቆረጠው ቪዲዮ ደግሞ ይሄው እዚህ ነው ያለው ማለት ነው አሁን ይሄን ቪዲዮ
ፖስት ማድረግ ይችላሉ ማለት ነው። እስኪ ከፍተን እናያለን። ድምጤም ስላለ ይሄው ድምጥ የሌለው ቪዲዮ ነው ማለት ነው። ድምጥ የሌለው እኔ ሶስት ስዕል ብቻ ስላረኩት ነው እንጂ ረጅም ስዕል ማድረግ ትችላላችሁ። የዛሬ ቪዲዮ ደግሞ ይሄን ይመስላል። እንዴት አርግታችሁ እንደምትቆርጡት እንዴት አርግታችሁ እንትን እንደምታረጉት ይሄን ይመስላል ማለት ነው። ቪዲዮዬ ከተመቻችሁ ሼር ላይክ እያረጋችሁኝ አበረታቱኝም። ጥያቄም ካላችሁ ጠይቁኝ። ከስክሪ ሌላ ደግሞ በቪዲዮ ገብተን እንድነው የሚሰራው የሚሉ ደግሞ አሁን በራሴ ያወራሁት ወደ ቲክቶክ ይገባሉና ደም ግባት ከንቱ ከቲክቶክም እንደዚህ መስራት ትችላላችሁ። በራሳችሁ እንደዚህ በቪዲዮ እየታያችሁ መስራት ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ወደዛ አዞሪ አንድ ነገር እያሳየው ተሰራለው ካላችሁ ደግሞ እቺን ዞር ታርጉና ይሄ ሁሉም ነገር እንደዚህ ይታያል ማለት ነው። ወደ ራሴ ደግሞ እንደዚህ ነው ማዞራ ማለት ነው። እናንተ እንደፈለጋችሁ የፈለጋችሁበት ቦታ አምጥታችሁ ቪዲዮ መስራት ትችላላችሁ ማለት ነው። የዛሬ ትምህርት ይሄን ይመስላል እንግዲህ ትጠቀማላችሁ። የፈለጋችሁበት ነገሮች ትሰራላችሁ። ድምጥ የሌለው ቪዲዮ ድምጥ ያለው ቪዲዮ የፈለጋችሁ ትሰራላችሁ ማለት ነው። የዛሬ ቪዲዮን ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ።